አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የተከበራችሁ እህት ወንድሞቼ፣ ከፊታችን አንድ ትልቅ የረመዳን ወር እየመጣ ነው። ይህ የረመዳን ወር ከመጾማችን መጀመሪያ የምናደርገው ብዙ ነገር ቢኖርም ከሱ መካከል አንዱ ይቅር መባባል ነው። ምናልባት ከዕለታት በአንዱ ቀን አስቀይሜያችሁ ስማችሁን ያላግባብ አንስቼ ሊሆን ይችላል። ሰዎች ነንና የምላስ ወለምታ መኖሩ አይቀርም። ብቻዬን ሆኜ ወይንም ከሰዎች ጋር ሆኜ አስቤውም ሆነ ሳላስበው ስማችሁን ያላግባብ አንስቼ ከሆነ ይቅርታ እንድታረጉልኝ ይጠይቃለሁ። በስልክ ዝርዝሬ ውስጥ ላሉ ሰዎች በሙሉ ይህችን መልእክት ልኬያለሁ። ስጦታ ሳይሆን የመሬትና የምድር ስልጣን በቁጥጥሩ ስር ለሆነው አላህን በመፍራት ነው። ይቅር ብለኸኝ ከሆነ ይቅር ብለሽኝ ከሆነ ደግመህ ወይም ደግመሽ ይህ መልእክት በውስጥ ላኩልኝ። ይህ መልእክት ይቅር የመባባል ጥሪ ነች። ራሳችንን እናጽዳ፣ ይቅር በሉኝ። እኔም ደግሞ በእርግጥም ይቅር እንዳልኩህ ወይም እንዳልኩሽ አላህ ምስክሬ ነው። አፉ ትሊላህ። ሁላችንም ይሄንን ረመዳን አፉ ተባብለን በሰላም የምንጾመው ያርገን። መልካም ረመዳን ይሁንላችሁ። መልካም ጾም። የዓመት ሰው ይበለን።